ለ12 ቀናት በጦርነት ውስጥ የነበረችው ኢራን በትላንትናው ዕለት አደገኛ ነው የተባለን ውሳኔ ወስናለች። የውሳኔው ባለቤት የኢራን ፓርላማ ነው። ይህ ውሳኔም አገሪቱ ከዓለም አቀፉ አቶሚክ ኤጀንሲ ጋር ያላትን ትብብር የሚያቋርጥ ውሳኔ ነው። ቀጣይም ሌላ እርምጃ ይቀጥላል ተብሏል። ይህ ውሳኔ ከዚህ በኋላ በኒኩሌር ትብብር ስም ማንም ጫፍ ድርሽ ማለት የለበትም የሚል አይነት አንድምታ ያለው ውሳኔ ሆኖ ታይቷል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሀገራት የኒኩሌር ቴክኖሎጂን በምን መልኩና አግባብ መጠቀም እንዳለባቸው ታሳቢ ባደረገ መልኩ ከ180 ሀገራት ጋር አብሮ የሚሰራ ነው። ከነዚህ ሀገራት መካከል ደግሞ አንዷ ኢራን ናት። ኒኩሌር ለሰላማዊ አገልግሎት እንደዚሁም ለጦር መሳሪያም ጭምር የሚያገለግል ነው። ከኒኩሌር ሰላማዊ አገልግሎቶች መካከል አንደኛው የኤሌክትሪክ ኃይል ምንጭ መሆኑ ነው። በዚህ መሰረት ሀገራት በሁለቱ የኒኩሌር አገልግሎቶች መካከል ለሰላማዊ ጥቅም ብቻ የሚውለውን ለይተው እንዲጠቀሙ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA የራሱን ድጋፍ፣ እገዛና ክትትል ያደርጋል። በዚህ መሰረት ኤጀንሲው ከኢራን ጋር በትብብር ሲሰራ ቆይቷል። ኢራን በሰላማዊ ኒኩሌር ግንባታ ስም የኒኩሌር ጦር መሳሪያን ለመታጠቅ እንቅስቃሴዎችን እያደረገች ነው የሚለውን የምዕራቡን ዓለምና የእስራኤልን ክስ በተመለከተ ገለልተኛ ሆኖ ለማጣራት በራሷ በኢራን ፍቃድና ትብብር ክትትሎችን ሲያደርግ የነበረውም ይሄው አካል ነው። አሁን ግን ኢራን ከዚህ አካል ጋር ያለኝን ግንኙነት አቋርጫለሁ ስትል በፓርላማዋ ሙሉ ድምፅ ወስናለች። በኢራን መንግስታዊ አወቃቀር መሰረት ፓርላማ ያጸደቀውን ተቀብሎ የሚያጸድቅ ወይም ውድቅ የሚያደርግ ሌላ የበላይ አካልም አለ። ጋርዲያን ካውንስል የሚባል ነው። ይህንን ውሳኔ የኢራን ጋርዲያን ካውንስል ተቀብሎ ካጸናው ነገሮች 100% አከተሙ ማለት ነው። መረጃዎች የሚያመለክቱት ኢራን አሁን ባለው ሁኔታ 60 በመቶ የበለጸገ ደረጃ ላይ ያለና ኒኩሌር ቦምብን ለመስራት የ30 በመቶ መበልጸግ ብቻ የሚቀረው 400 ኪሎ ግራም ዩራኒየም ያላት መሆኑን ነው። ኢራን አሜሪካ በሀገሪቱ ኒኩሌር ጣቢያዎች ላይ ጥቃት ከመሰንዘሯ ቀደም ብሎ ወደ አልታወቀ ቦታ ወስደዋለች የሚሉ መረጃዎች እየደጋገሙ በመውጣት ላይ ናቸው። ዓለም አቀፉ የአቶሚክ ኤጀንሲም ይህንን ጉዳይ ማጣራትና የመመርመር ፍላጎት ያለው መሆኑን አስታውቋል። ሆኖም ኢራን በፓርላማ ውሳኔዋ አልፈልግም በቃኝ በማለት ከባድ የተባለለትን ውሳኔ ያሳልፋለች። አሁን ከዚህም በተጨማሪ ኢራን ትወጣለች በሚል ስጋትን ያሳደረው ከዓለም አቀፍ የኒኩሌር ስምምነት ነው። ኒኩሌር ከታጠቁት ሀገራት ውጭ የኒኩሌር ጦር መሳሪያ በሌሎች ሀገራትም ጭምር እየተስፋፋ ዓለማችን የደህንነት ስጋት ውስጥ እንዳትወድቅ በሚልም የተደረሰ ዓለም አቀፍ ስምምነትም አለ። ይህም በምህጻረ ቃል NPT በመባል የሚታወቅ ነው። ኢራን የዚሁ ስምምነት አካል ናት። ይህ ዓለም አቀፍ ስምምነት ሀገራት የኒኩሌር ቴክኖሎጂን በተመለከተ በምን መልኩ ቴክኖሎጂውን መጠቀምና ከሌሎች ሀገራት ጋር በጋራ መስራት ይገባቸዋል የሚለውን በተመለከተ የተደነገገ ዓለም አቀፍ ስምምነት ነው። ኢራን አሁን ከዚሁ ስምምነት የምትወጣ መሆኗን አስታውቃለች። በእርግጥ በዚህ ዙሪያ ገና የተወሰነ ውሳኔ የለም። ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ለመውጣት ከወሰነች ከዚህኛውም ስምምነት የምትወጣበት እድል ሰፊ ሆኖ ይታያል። ይህ ከሆነ ኢራን ኒኩሌር የጦር መሳሪያና ግብዓቶችን ሳይቀር ከሌሎች ሀገራት ጋር የምትቀባበልበት ሁኔታ ሳይቀር ይኖራል ማለት ነው። አደገኛው ፈተናም ያለው እዚህ ጋር ነው። ስምምነቱ ኒኩሌር የታጠቀ ሀገር ለሌላው ኒኩሌር ላልታጠቁ ሀገር አሳልፎ እንዳይሰጥ የሚያደርግም ጭምር ነው። ለጦር መሳሪያ የሚውሉ የኒኩሌር ግብዓቶች ልውውጥ እንዳይኖርም ጭምር በሀገራት ላይ ግዴታን ያስቀምጣል። ይህንን ስምምነት በክትትልና ቁጥጥር የሚያስፈጽመው ደግሞ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ሲሆን አሁን በመጀመሪያ ኢራን ከዚህ ተቋም ጋር ያለኝን ግንኙነት አቋርጫለሁ ብላለች። በሁለተኛ ደረጃ የሚጠበቀው ደግሞ ከስምምነቱ መውጣት ነው። ነገሮች ከድጡ ወደ ማጡ እየሄዱ ይመስላል። ጦርነቱ ሌላ ጣጣን እየወለደ ነው። እስካሁን ባለው ሁኔታ በዚሁ የኢራን ውሳኔ ዙሪያ አሜሪካም ሆነች እስራኤል ያሉት ነገር የለም። በሌላ መረጃ የእስራኤል አጥቂነት በ20 ወራት ውስጥ ብቻ በ5 ሀገራት 35000 ጥቃቶች ፈጽማለች። ከኦክቶበር 7 2023 አንስቶ ላለፉት 20 ወራቶች እስራኤል በ5 ሀገራት ላይ ጦር ዘመቻ ከፍታ ከፍተኛ ውድመት አስከትላለች። ከፍልስጤም እስከ ኢራን እስራኤል በድምሩ 35000 ጥቃቶችን መሰንዘሯን የትጥቅ ግጭት ቦታና የክስተት መረጃ ፕሮጀክት አክሌድ ዘገባ አመልክቷል። ይህ የእስራኤል ድንበሮችን የዘለለ ጥቃት በጦር ጀት፣ በድሮን ሚሳኤልና በሞርታርና መድፍ እንዲሁም በታንኮች የተፈጸመ ነው። ከፍተኛ ፈንጂዎች በንብረት ላይ እጅግ የበዛ ውድመት አስከትለዋል። የእስራኤል የ20 ወራቱ አጥቂነት መጠኑ ከፍ ያለና ጭካኔና ድፍረት የተሞላበት ነበር። ድንበር ተሻጋሪ ጦር ዘመቻው አሜሪካ ሰራሽ በሆኑት F-15፣ F-16 እንዲሁም ስቴልዝ F-35 ዘመናዊ የጦር ጀቶች በዋናነት የተከወነ ሲሆን እስራኤል በርካታ ድሮኖችን ለዚህ አጥቂ ዘመቻዋ ተጠቅማለች። የእስራኤል ጥቃት ከቅርብ ጎረቤቶች ሩቅ እስካሉ ጠላቶች ላይ የተፈጸመ ነው። የእስራኤል የ20 ወራት ጥቃት ስፋቱ 2000 ኪሎ ሜትሮችን ያካለለ ነበር። ፍልስጤም፣ ጋዛና ዌስት ባንክ፣ ሊባኖስ፣ ሶሪያ፣ የመን እና በስተመጨረሻም ኢራን የእስራኤል ጥቃት ኢላማዎች ነበሩ። ከ35000 ጥቃቶች አብዛኛው ያረፈው ጋዛና ዌስት ባንክ ላይ ሲሆን በመላ የፍልስጤም ግዛት በአንድ ዓመት ከ8 ወር ውስጥ እስራኤል 18235 ጥቃቶችን ፈጽማለች። የሰብአዊ መብት ተከራካሪዎችና ኤክስፐርቶች የእስራኤል የጋዛ ጥቃት የዘር ማጥፋት ሲሉ ይጠሩታል። ዓለም አቀፉ ፍርድ ቤት ዘርን የማጥፋት ምልክት ያለው ሲል መፍረዱ ይታወሳል። ጠቅላይ ሚኒስትር ኔታንያሁና የጊዜው የእስራኤል ጦር አለቃ ዮአፍ ጋላንት በጦር ወንጀለኛነት የእስር ማዘዣ ወጥቶባቸዋል። በጋዛ ብቻ በአየርና በምድር ሰርጡን በመቆለፍ በተካሄደ የጦር ዘመቻ 56077 ሰዎች ተገድለዋል። 131848 ሰዎች ቁስለኛ ሆነዋል። በሺዎች የሚቆጠሩ በፍርስራሽ ውስጥ የገቡበት ጠፍቷል። እስራኤል ጋዛንና መሰረተ ልማቷን 80 በመቶ ስታወድም
መሬት በመቁረስ ወደ ግዛቷም ጠቅልላለች። በዌስት ባንክ በተለይ እንደ ጄኒን፣ ኑርሻምና ቱልካሬም በተሰኙ መንደሮች የመሬት ነጠቃው ከፍተኛ ነበር። ቡልዶዘሮች የበርካቶችን ቤት ያፈረሱ ሲሆን 40,000 ፍልስጤሞች ከቦታቸው እንዲነሱና እንዲሰደዱ ሆነዋል። በዚህ ሂደት 1,000 ፍልስጤሞች ሲገደሉ ከነዚህ መካከል 200 የሚሆኑት ሕፃናትና ታዳጊዎች ስለመሆናቸው የተባበሩት መንግስታት እና ፎሬንሲክ አርኪቴክቸር ሪፖርቶች አመልክተዋል። የእስራኤል ጥቃት ኢላማ የነበረችው ሌላኛዋ ሊባኖስ ስትሆን 15,520 ድብደባዎች ተፈጽሞባታል። እስራኤል በዋናነት ሄዝቦላን ኢላማ ያደረገች ሲሆን ድንበር ተሻጋሪ በሆነው ጥቃቱ 13,600 ግጭቶች ተከስተዋል። 83 በመቶ በእስራኤል እግረኛ ጦር ጀማሪነት የተፈጸመ ነው። በደቡብ ሊባኖስ መንደሮችና በቤሩት የመኖሪያ ሰፈሮች ላይ ከፍተኛ ውድመት ደርሷል። 14 ወር የዘለቀውን ጥቃት ያስቆመ የተኩስ አቁም የእስራኤል ሊባኖስ ዘመቻን ገጥቷል። ቀጥላ የእስራኤል ጥቃት ኢላማ የነበረችው ሶሪያ ስትሆን 616 ድብደባዎች ተፈጸሙባታል። አብዛኛው ወታደራዊ ኢላማዎችና የመሳሪያ ክምችቶች ኢላማ ተደርገዋል። አየር ማረፊያዎችና የአየር መከላከያ ስርዓቶች ወድመዋል። የበሽር አልአሳድ መንግስትን በማዳከም እስራኤል ሚና ስትወጣ ፕሬዝዳንቱ ከሀገር ከሸሹ በኋላ አዲሱ መንግስት ስጋቴ ነው በማለት ቴልአቪቭ የአሳድ መሳሪያ ክምችትን በጽኑ ደብድባለች። አዲሱ የሶሪያ መንግስት ድብደባውን በዝምታ አልፎታል። አራተኛው ሀገር የመን ስትሆን እስራኤል የሁቲ ቡድን ይዞታዎችን ደብድባለች። በተለይ የሴና አየር ማረፊያና የሆዴዳ ወደብ ኢላማ የተደረገ ሲሆን ከእስራኤል ጥቃት መካከል የመን 39 ደርሷታል። እስራኤል በመጨረሻም ኢላማዋን ኢራን ላይ ያደረገች ሲሆን ከጁን 13 አንስቶ ባሉ 12 ቀናት የአንበሳው መነሳት በሚል ስም በተሰጠው ተልዕኮ የኢራንን 3 የኒኩሌር ተቋማት ኢላማ አድርጋለች። የወታደራዊ አመራሮችና የኒኩሌር ሳይንቲስቶች፣ የመሳሪያ ማከማቻዎች፣ በቴህራን ያሉ እስር ቤቶች ሳይቀር ኢላማ ተደርገዋል። እስራኤል ኢራን ላይ 58 የአየር ጥቃቶችን ስትፈጽም በኢራን ውስጥ ሞሳድ ባቀናበረው ጥቃት በመቶዎች ድሮኖች ጥቅም ላይ ውለዋል። ኢራን በምላሹ በ13 ቀን ውስጥ 450 ሚሳኤሎችን ወደ እስራኤል ስትተኩስ ከ1000 በላይ ድሮኖችን ለማጥቃት ጥቅም ላይ ያውላለች። አሜሪካ የእኩለ ሌሊት መዶሻ ኦፕሬሽን በማለት የእስራኤል ድብደባን የተቀላቀለች ሲሆን በዚህም እስከዛሬ ጥቅም ላይ ውለው የማያውቁ 6 እጅግ ከፍተኛ ፈንጂዎች በኢራን ኒኩሌር ተቋማት ላይ ጥላለች። ትራምፕ ሙሉ በሙሉ ተቋማቱን አደባየን ቢሉም የአሜሪካ የደህንነት መረጃ ግን የኢራን የኒኩሌር ፕሮግራም ላይ የደረሰው ውድመት ወራት ብቻ ወደ ኋላ የመለሰ ነው ብሏል። በአሜሪካ ጫና በሳምንቱ ማክሰኞ የተኩስ አቁም የታወጀ ሲሆን ሁለቱ ሀገራት ተቀብለውታል። አሁን ላይ ተኩስ አቁሙ ለመቀጠሉ ግን ዋስትና የለም። እንደ ሁቲ ያሉ ቡድኖች አሁንም መለስተኛ ጥቃት ከማድረግ የሚመለሱ አይመስሉም። የእስራኤል የ20 ወራት ጥቃት የረጅም ርቀት ጦርነት የፈጠረ ሲሆን ከሶሪያ 550 ኪሎ ሜትር ጀምሮ እስከ ኢራን 1500 ኪሎ ሜትር ርቀት ውስጥ የተሰነዘረ ነበር። ወደ የመን ደግሞ 2000 ኪሎ ሜትር ተጉዛ እስራኤል ጥቃት ፈጽማለች። እስራኤል እንደ ሄዝቦላና ሁቲ ያሉ የኢራን የእጅ አዙር ኃይሎችን በዚህ ዘመቻዋ ማስታገስ ችላለች። የኢራንን የውስጥ ድክመትና የሶሪያ መንግስት ግልበጣን በአግባቡ ተጠቅማበታለች። ይሁንና በሰውና ንብረት ላይ የደረሰው ውድመትና ቆሱ እስራኤል ካሰበችው በእጅጉ የዘለለ ነው። ሰብአዊና ዓለም አቀፍ ሕጎች በጽኑ ተጥሰዋል። የዚህ ጥቃት እንደ ሽብርተኝነት ያለ ረጅም ጊዜ መልስ ለእስራኤል መልሶም የሚያሰጋ ሆኗል። የኢራን ረጅም እጆች የሚባሉት ሁቲና ሄዝቦላ እንዲሁም ሐማስ ሙሉ በሙሉ አልወደሙም፣ አልጠፉ። ምልሰታቸው ለእስራኤል ቀጣይ ስጋትም ነው። የአሜሪካ ከእስራኤል ጎን ቆማ ኢራንን መደብደብ በቀጠናው ሀገራትና ነዋሪዎች ዘንድ በጥሩ አይን አልታየም። ከዚህ መልስ ከኢራን ጋር ያለው የዲፕሎማቲክ ጥረትም አፈር በልቶታል። እስራኤል ድንበሬ ስራ ጥሬን አልፎ የመጣ ጥቃት አራኩኝ፣ በዙሪያ ያሉ ጠላቶችን አቅም አንኮታኮትኩ ብትልም የ20 ወራት የአምስት ሀገራት ዘመቻዋ በዓለም ማህበረሰብ መገለል፣ በዓለም አቀፍ ፍርድ ቤት በአጥፊነት መፈረጅን አምጥቶባታል። ዓለም ላይ አይሁድ ህዝብ ታሪካዊ በደል ያለው እይታ አሁን በአጥቂነት ፍረጃ ተተክቷል።